ሌላ ኑር ሰቦ የት ሄደች? 60 ሚሊዮን ብር የት ገባ? ይሄንን ፎቶ ሁላችንም በደንብ እናውቀዋለን። ሌላ ኑር ሰቦ ናት ተብሎ የተለቀቀ ፎቶ ነው። እዚህ ጋር ደግሞ ያሉት ታውቃላችሁ፣ ቤታቸውን ከፍቶ በየሰዓቱ በየእንትኑ ገንዘቡን ሲያሰባስቡ እርዳታውን ሲሰበስቡ የነበሩ ሰዎች ናቸው። እሺ ሌላ የት ናት? ስለ ሌላ ኑር ሰቦ የማያውቅ አለ ብዬ አላስብም። ሌላ ኑር ሰቦ የዛሬ 2 ዓመት ገደማ ልትገደል ነው። የ60 ሚሊዮን ብር ካልተገኘ ትገደላለች፣ ህይወቷን ታጣለች፣ እባካችሁን በዚህም ተባለ። 60 ሚሊዮን ብር ተሰበሰበ። ከ60 ሚሊዮን ብር በላይ ነው። እራሳቸው በአንደበታቸው ተናግረዋል። እሺ ይሄ ብር ከተገኘ በአንድ ወር ውስጥ ኢትዮጵያ ትገባለች አሉ። የለም ኢትዮጵያ የገባች ነገር የለም። 2 ወር አሉ፣ የለም 3 ወር 4 ወር የለም። ለረመዳን ኢትዮጵያ ትገባለች፣ ረመዳንን ኢትዮጵያ ትጾማለች አሉ፣ የለም። እንግዲህ አሁን ረመዳን ሲመጣ ድፍን 3 ዓመት ይሞላታል። ሌላ ኑር ሰቦ የሷ ነገር ፋይሉ ከተዘጋ ሁሉም በሌላ ኑር ሰቦ የእርዳታ ላይ የተሳተፉ እያንዳንዳቸው የራሳቸውን አቅጣጫ ይዘው እየሰሩ ነው። ስማቸውን መጠቀስ ካለበት አስፈላጊ ከሆነ ይጠቀሳል። በሌላ ኑር ሰቦ የእርዳታ ስብስብ ላይ የተሳተፉ ሰዎች ከዛ በኋላ የራሳቸውን ስራ ከፍቶ የራሳቸውን አምጥተው ሲያስተዋውቁ ነበረ። የተከፈተው እየሰራችሁት ያለው ስራ በሌላ ኑር ሰቦ ስም በተሰበሰበው ብር ነው ወይስ 60 ሚሊዮን ብሩ የት ገባ? ተስፍሽ ለአረብ ሀገር ልጆች ታገላለሁ የሰዎችን ገንዘብ አስመልሳለሁ ብለክ እየሰራክ ነው። 60 ሚሊዮን ብሩ የት ገባ? ስለሱስ ለምንድን ነው የማታወሩት? ስለሱ ለምንድን ነው የማይነገረው? ለምንድን ነው የማይወራው? ሌላ ኑር ሰቦ በህይወት አለች? እሰይ በህይወት ካለች ለምንድን ነው ወደ ሀገሯ ማትገባው? እሷ ማትገባ ከሆነ 60 ሚሊዮን ብሩ ምን ልታደርጉ ተስባችኋል? ወይስ ምን አድርጋችሁታል ብሩ? ይሄ ጥያቄ እንደኔ የሚያንገበግበው እንደኔ ጥያቄ የፈጠረበት ሰው አለ ወይስ እኔ ብቻ ነኝ? አሲያ ግንባር ቀደም ሆና እርዳታውን ስታሰባስብ ነበረ። ከዛ በኋላ ፋይሉ ተዘጋ። አንደበቷ አቡ አሚራ እርዳታውን ከሚያሰባስቡ ሰዎች አንዱ ነበረ። የለም ድምፁ ጠፍቷል። ተስፍሽ አጀንዳ ቀይሮ ሌላ ነገር ላይ ነው የሚሰራው። ስራ ግን ብሩ የት ሄደ ነው? ሙባረክ እርዳታው ላይ ከተሳተፉ አንደኛው አንተ ነህ። ብሩ የት ሄደ? ዙዙ ሙነወር ኻልድ ፋውንዴሽን ብሩ ምን አደረጋችሁት? ብሩስ የት ገባ? ብሩንስ ወደ ሳውዲ ወስዳችሁት ለማን ነው የሰጣችሁት? ሁልጊዜ ስለ ሌላ ኑር ሰቦ ሲወራ አንድ የምትመጣ ሪከርድ አለች። በዚህ ገባ በዚህ ወጣ እንደዚህ በቃ ሪከርዱን ማን ነው የሚሰራው? ማን ነው ሲያወራ ያለው? ምንስ እየተካሄደ ነው? እናንተ እኮ ጀግና ናችሁ፣ ኩብዝ ናችሁ። እርዳታ የተሰበሰበላት ልጅ ወደ ኢትዮጵያ ሳትገባ ኢትዮጵያ ላይ ኬክ ቆርሳችሁ የደስ ስትበሉ ነበር። ለምን? በአደባባይ ላይቭ ላይ ነው ያሳያችሁ። አሁን ጥያቄው የት ገባች? 60 ሚሊዮን ብር የት ሄደ? ለምንድን ነው የማይጠየቁት? አይገባኝም። ለምንድን ነው የማይጠየቁት? እዚህ ቲክቶክ ላይ እኮ ሰው ፎሎወር ካለው በቃ ለሱ እናጎበድዳለን። እሱ ብቻ ሀቀኛ ነው፣ እሱ ታማኝ ነው። ለምንድን ነው የማይጠየቁት? ለምንድን ነው በየሰዓቱ በየደቂቃው ሌላ አጀንዳ እየተመጣ ይሄ ነገር የሚረሳው? የኢትዮጵያ ሕዝብ እኮ ገንዘቡን አውጥቶ ሲሰጥ ተርፎት አልነበረም፣ ሞልቶት አልነበረም እንዴ? ከልጆቹ ጎሮሮ መንጭቆ ነው ወይ ሲሰጥ የነበረው? የሌላ ኑር ሰቦን ህይወት ለመታደግ ማንም ሰው ተርፎት አልነበረም ሲሰጥ የነበረው። ለምንድን ነው የት እንደገባ ምን እንደተካሄደ ማይነገረው?
ቪዲዮ በአማርኛ ተሰራ፣ በአረብኛ ተሰራ፣ በእንግሊዘኛ ተሰራ፣ ተሰበሰበ። እያንዳንዱ ቤቱን ከፍቶ እርዳታውን ሲያሰባስብ ነበር። 30% ብሩ ግማሽ ወደዛ ሰው ነው የሚሄደው። ቤቱን ከፍቶ ያሰባስብ። እያንዳንዳቸው ቤታቸውን ከፍቶ እርዳታውን አሰባስበዋል። አሁን ስለሌላ ሲወራ የምትመጣ ሪከርድ አለች፣ አንድ ሪከርድ የሌላ ኑር ሰቦ ደግሞ ከዚች ፎቶ በስተቀር የሚመጣ ነገር የለም። ማን ምን እንደሆነ ራሱ የሚያውቃት የለም። ይሄ ነገር እውነት ነው ወይስ ድራማ ነው? ምን አይነትስ ማስረጃ ይዛችሁ ነበረ? በዚህ ጊዜ ይሄ ብር ካልተገኘ ትገደላለች፣ በዚህ ጊዜ ይሄ ብር ካልተገኘ ሌላ ኑር ሰቦ ትሞታለች ስትሉ በየትኛው ማስረጃ ነበር? ወይስ ከራሳችሁ ፈጥራችሁ ነበረ ስታወሩ ነው የነበረው? እንደው መልስ ያላችሁ አለ?